ይህ ጃይንት የሆነ ሜታል ማሽን ወደ 100 የሚቆጠር ሰዎችን ይዞ በከፍታ በሰማይ ላይ ይበራል። ያለምንም ገመድ፣ ያለምንም ድጋፍ፣ ምንም ነገር ሳይዘው ዝም ብሎ እንደ ድንጋይ አይወድቅም። ስለዚህ ይህ እንዴት ፓሲብል ሊሆን ቻለ የሚለውን አንዳንድ ሰዎች አውሮፕላን በኢንጂን አማካኝነት ብቻ ይበራል ብለው ያስባሉ። አንዳንዶች ደግሞ የሆነ አድቫንስድ ቴክኖሎጂ ሆኖ ልንረዳው ማንችለው ብለው ያስባሉ። ግን አሁን እንዴት እንደሚሰሩ ነግራችኋለሁ። ከምታስቡት በላይ ሲምፕል ነው። የሚሰሩት በቤዚክ ፊዚክስ ነው። ይህም ሁልጊዜ ኤክስፒሪየንስ የምታደርጉት ዘሴም ፊዚክስ የሆነ ነው። ስለዚህ መጀመሪያ ስለ ኤር ስንጀምር ኤር ስናየው ኢንቪዚብል ነው፣ ግን ደግሞ ዊክ አይደለም። ኤር ፕሬዠርም አለው ፎርስም አለው። ለምሳሌ እጃችሁን በፍጥነት በሚንቀሳቀስ መኪና ላይ ስታወጡት እጃችሁ ላይ ስትሮንግ ፕሬዠር ይሰማችኋል። ይህ አየር ደግሞ ከእናንተ አጌነስት ፑሽ እያረጋችሁ ነው። ይህ ደግሞ አየር ፕሬዠር እንዳለው ያሳያል። አሁን ደግሞ የኤርፕሌንን ዊንጎችን እንይ። ይህ ዊንጎቹ ዝም ብሎ ራንደም የሆኑ ነገሮች አይደሉም። ኬርፉሊ ዲዛይን የተደረጉ ናቸው። የቶፑ ከርቭድ ሲሆን የቦተሙ ደግሞ ፍላተር ነው። ስለዚህ ፕሌኑ ሙቭ ሲያደርግ ፎርዋርድ ኤር ስፕሊት ያደርጋል ወደ ሁለት ፓዞች። እነሱም አንዱ ኦቨር ዘ ቶፕ ይሄዳል፣ አንዱ ደግሞ አንደር ዘ ቦትም ይሄዳል። ስለዚህ እላይ ያለው አየር ከታች ካለው አየር ይልቅ ፈጣን ነው። ሌላኛው ደግሞ ኤርፕሌን እንዴት እንደሚበር ለመረዳት አንድ አስፈላጊ አይዲያ ማወቅ አለባችሁ። ኤርፕሌን ላይ ሁሌም አክት የሚያደርጉ 4 አይነት ፎርሶች አሉ። እነዚህ ሁሌም አንድ ላይ ይሰራሉ። ከተመጣጠኑ ፕሌኑ ስሙዝሊ ይበራል። ካልተመጣጠኑ ደግሞ ኤርፕሌን ዳይሬክሽን ይቀይራል። አንደኛ ሊፍት ኤርፕሌኑን አፕዋርድ ፑሽ ያደርጋል። የሚፈጠረውም በዊንጎች መካከል ኤርፍሎ ሲያደርግ ነው። ያለ ሊፍት ኤርፕሌኑ አየር ላይ መቆየት አይችልም። ሁለተኛ ዌይት በግራፊቲ ይከሰታል። እሱም ኤርፕሌኑን ወደ እርዝ ፑል ሲያደርገው ይፈጠራል። ሁሉም ኦብጀክት ማስ ካላቸው ምንጊዜም ዌይት አላቸው። ሶስተኛ ትረስት ደግሞ የሚፈጠረው በኢንጃይኖች ነው። ኤርፕሌኑን ፎርዋርድ ፑሽ ያደርጓል። ያለ ትረስት ደግሞ ስፒድ የለም፣ ሊፍትም የለም። አራተኛ ድራግ ይህም ፎርስ ነው። እሱም ኤርፕሌኑን ስሎ አርጎ ዳውን ለማድረግ ይጠቅማል። የሚመጣውም ከኤር ሬዚስተንስ ነው። አክትም ያደረገው ከዳይሬክሽን ኦፍ ትረስት ኦፖዚት ነው። ኢንጃይኖች ስቲል ኢምፖርታንት ናቸው፣ ግን ለዲፈረንት ሪዝን ነው። ኤርፕሌኑን በፎርዋርድ መንገድ ፑሽ ያደርጋሉ፣ አት ሃይ ስፒድ ማለት ነው። ያለምንም ፍሎ፣ ያለምንም ፕሬዠር ዲፈረንስ፣ ያለምንም ሊፍት። ለዛ ነው ኤርፕሌን ሎንግ ረንዌይ ያስፈለጋቸው፣ ስፒድን ቢልድ አድርገው ቴኪንግ ኦፍ ለማድረግ ማለት ነው። ኢንጃይን ቢቆም ችግር የለም። ኢንጃይን ቢቆም ራሱ ኤርፕሌኖች ዝም ብለው ፎል አያደርጉ። ፕሌኖች ዲዛይን የተደረጉት ያለ ኢንጃይናቸው እንዲበሩ ተደርገው ነው። ስለዚህ ኤር ላይ ፎር ሎንግ ዲስታንስ ግላይድ ማድረግ ይችላሉ። እንደዚህ ብላችሁ ቲንክ አርጉት። ኤርፕሌኖች እንደ ፍላይንግ ካር ሳይሆን ግን እንደ ጃይንት ግሊደር ነው። ስለዚህ ኢንጃይን ስቶፕ ካረጉ ዊንጎቹም ፕሌኑን ፎርዋርድ ሙቭ ሲያደርግ ሊፍት ስቲል ጄኔሬት ይደረጋል። ለምሳሌ እንደ ሲምፕል ሪል ላይፍ ላስረዳችሁ። ለምሳሌ እንደዚህ ብላችሁ አስቡት። አንድ ፒስ ኦፍ ፔፐር ወረወራችሁ። የወረወራችሁን ወረቀት ፍላት ከሆነ ኤር ላይ ስሎሊ ግላይድ ያደርጋል፣ ካያችሁት ማለት ነው።
ስለዚህ ይህ ሲምፕል ቨርዥን ኦፍ ዊንጎች እንዴት እንደሚሰሩ የሚያሳይ ነው። ለምሳሌ ሞደርን ጀቶችን ስናይ ግላይድ ማድረግ የሚችሉት 100 ኪሎ ሜትር ፎር ኤቭሪ 1 ኪሎ ሜትር አልቲቲዩድ ግላይድ ማድረግ ይችላሉ። ስለዚህ ዝም ብሎ እንደ ድንጋይ ፎል አያደርጉ፣ ወደ ቬሪ ፋስት ቬሪ ሄቪ ግሊደር ይሆናሉ። ይህ ደግሞ ፓይለቶች ሴፍሊ ላንድ እንዲያደርጉ ያደርጋል። በመጨረሻ ስለዚህ ኤርፕሌኖች ኮምቢኔሽን ኦፍ ጂኒየስ ኢንጂነሪንግ፣ አይሮዳይናሚክ ፊዚክስ እና ማሲቭ ሴፍቲ ሲስተም ነው። ቴንክ ዩ ፎር ዋቺንግ። ሰብስክራይብ ማድረግ እንዳረሱ። ሰብስክራይብ